ታቦት እና ታቡት አንድ አይነት ነው ብናወራው ስለ አንድ ጉዳይ ነው باللغة الأثيوبية ኢትዮጵያ ቋንቋ مذكور التابوت في القرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል እሱ ስም አያውቀውም ማለት ነው ኦኬ አለ الآية تقول التابوت ቁርአን ላይ فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ وبقية مما ترك آل موسى وآل هارون የሙሳ ቤተሰቦችና የሃሩን ቤተሰቦች ሲወርድ ሲዋረድ በውርስ የመጣ ይላል ቁርአኑ ላይ تحمله الملائكة መላእክቶች የሚሸከሙት የሆነ ወይም መልአኮች إذن التابوت حقيقة ስለዚህ ታቡት የሚለው እውነታ ነው حسب الرواية القرآنية በቁርአኑ መሰረት حقيقة ما نشك فيها ምንም የምንጠራጠረው ነገር አይደለም ታቡት የሚለው ነገር وهذا التابوت فيه مثل ما ذكرت الآية فيه سكينة شنو السكينة شلون تفسرها ምንድነው የምትተረጉመው ሰኪና የሚለው እርጋታ ማለት ነው ምን ብለህ ነው የምትተረጉመው ما أدري አላቅ في سكينة من ربكم وبقية مما ترك آل موسى ከሙሴ ወይም ከሙሳ ቤተሰቦች ሲወርድ ሲዋረድ የመጣ وآل هارون يا هارون ቤተሰብ مو اللي ترك موسى ይሄ ሙሳ የተወው አይደለም የሚለው آل موسى የሙሳ ቤተሰቦች شوف شنو اللي يقال أن هذا التابوت يحتوي اليوم على صحف موسى ስለዚህ አሁን የሚባለው የሙሳ መጽሐፍ ወይም የሙሳ መልእክት ውስጥ አለ ነው የሚባለው الصحف التي أنزلها الله عليه ይሄ አላህ የሰጠው ወይም እኛ ጋር ቁርአን እንደምንለው ወንጌል ተውራት እንደምንለው ለሙሳ ደግሞ የተለየ ሱሑፍ ይባላል ለኢብራሂምም ሱሑፍ ይላል እንደ መጽሔት እንደማለት ነው በሌላው አነጋገርና የተለየች ጽሑፍ አለችው ኦኬ اللي فيها الوصايا العشر እነዚህ በተለይ 10ቱ ትእዛዛት ያለበት زين فموجودة فيه أيضا عصات موسى ሌላው የሙሳ ዱላ አለበት ተብሎም ይነገራል أن حسب الرواية الأثيوبية انتقل التابوت ዋናው በኢትዮጵያው ዘገባ ታቦቱ ኢትዮጵያ ውስጥ መጥቷል የሚለው ነው አንደኛው من سليمان عليه السلام ከሰለሞን ጊዜ ጀምሮ إلى ابنه منيليك اللي ملك ابن ملك ነው የሚለው ابن ملك ነው منيليك የሚለው ابن ملك منيليك ابن الملك ابن الملك የሚለው የአረብኛው ነው ቃሉ ابن الملك የመሊኩ ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ابن الملك ملك منيليك ዋው ይገርም ነው منيليك الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ابن الملك የሚባለው የመሊኩ ልጅ የሚባለው واخذ الى مدينة أكسوم ወደ አክሱም الإمبراطورية التي يعود تاريخها إلى ذلك الوقت በዛ ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት قبل الميلاد ከመወለዱ يعني قول 2000 سنة قبل الميلاد ያ ማለት 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية አሁን 2000 ስትጨምርበት 2025 አይደል አሁን ያለ ነው ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة